ከመጫይ ጋር አስቸግርም። ሰላም አለይኩም ቤተሰብ እንዴት ናችሁ? ዛሬ ደግሞ ፍሪጅ ነው ማሳያችሁ። ኦርቢት አንዱ እህቴ ኦርቢት የውሃ ማጥለያ ማለት ይሄ ነው እንግዲህ የውሃ ማጥለያ ይሄ ነው ያለው እዚህ ከኛ ጋር ያለው ይሄ ነው። ያው አቀርባለሁ እየራቀ ይሄ ነው የውሃ ማጥለያ ያለን። ኦርቢት የለም ለጊዜው። ማሽንም ራሱ አዲስ ማሽን መጥቷል። አሁን ናሽናል የሚል ዋጋው ስንት ነው? ይሄ አዲስ ነው። ትናንት ያሳየኋችሁ ይሄ ነበረ። እነዚህ ነበሩ ትናንት ያሳየኋችሁ። ይሄ ግን ዛሬ አዲስ የመጣ ነው። ናሽናል በ62000 ብር ነው። 62000 ናሽናል ገብታችሁ እዩት እንግዲህ ጉግል ላይ ሌትሩ ምናምን ሆነ እንደዚህ። ዛሬ ማሳያችሁ ምንድነው ፍሪጅ ነው። ይሄ ማስቶብም ብላኛለች። እስኪ እኔ ዛሬ የወሰንኩት ፍሪጅ ለማስላሳያችሁ ነው። እሺ ፍሪጅ ምን ይባላል? ሚዲያ ይባላል። ይሁት ሚዲያ ይባላል። ስንት ሊትር ነው? 414 ሊትር ነው። አዎ ያሳያችሁ ውስጡን 414 ሊትር ውስጡን ይሄ ይመስላል። ማሻአላ አዎ በእጄ ይኸው ላይ ያለው ተለቅ ያለ ነው። ወደዚህ ደግሞ አንድ ሁለት ከግማሽ ወደዚህ ሁለት ወደዛ ርቀቱ ሁለት በጣቴ በእጄ ማለት ነው። ሽቅብ በአንድ ከዚህ ይሄ ከፍ ያለ ነው። ወደዚህ ሁለት ተኩል ስፋቱን እየነገርኳችሁ ነው። እሺ ውስጡ ደግሞ ማሻአላ መደርደሪያው 1 2 3 መደርደር ያለው አራተኛው የእንትሩ ነው የመሳቢያው ድርጉ ማለት ነው። በሩ ደግሞ 1 2 3 አለው። እዩትማ የሆነ የተለየ እንትን ነው ያምራል ያለው ማለት ነው። ወረቀት ስላለው ነው ግር እንዳይላችሁ። 3 መደርደሪያ ያለው ትልልቅ ነው። ዋጋው ስንት ነው? 91,000 ብር 414 ሊትር ሚዲያ። እሺ ይሄ ደግሞ ኤክስኤል ይባላል። ኤክስኤል ይሄ ቁልፍ አለው። ያኔ የምትደብቋት ነገር ካለች እዚህ ቁልፍ ታደርጋላችሁ ማለት ነው። እንደዚህ እዩት። ፍሬዘሩን እንየው። እዚህ ጋር አንድ እንትን አለው። እዚህ ጋር ዶርግ እዩት። ይሄ አንድ ዶርግ አለ። ያንኛው የለውም ዶርግ። ስፋቱ ከዚህ ደግሞ ነው አንድ ያኔ ለሁለት ትንሽ የጎደለው ነው። ርቀቱ እዚህ አንድ ሁለት አው ከዛ ትንሽ ጠበብ ይላል። እሺ ፍሪዘሩን አይታችኋል። አሁን ከታች ፍሪጁን ነው ማሳያችሁ። ማሻአላ በሉ ማሻአላ 1 2 3 4 ምንድነው ይሄ ደግሞ ስቶሬጅ። እሺ ደግሞ የራሱ አስቀምጦላችኋል ምን እንደምታስቀምጡ ማለት ነው። እና ይሄ 4 ዶርግ አለው በሩ ላይ። መደርደሪያው ደግሞ 1 2 3 አራተኛው ይሄ ማለት ነው መሳቢያው ጋራ። ይሄ ማን የሚባለው ፍሪጅ ነው? ኤክስኤል። ስንት ሊትር ነው? 414 እኩል ነው ይሄኛው ጋር 414 ሊትር ነው 71,000 ብር። ይሄ ኤክስኤል። እሺ ስኬል ላይ የሚለው ደግሞ ምን ይመስላል? አሮዬ ሀውስ ታያለሁኝ መስታየት ነው ያሳያል። እሺ ይሄን ይመስላል። ቁልፍ አለው። ይሄ ቁልፍ ደግሞ ውስጥ ጋር ጨለም ውስጥ ነው። ውስጡ ላሳያችሁ። እሺ የፍሬዘሩ በር ላይ ምንም ዶርግ የለም። እዚህ ጋር ያለው ማሻአላ ይሄ ትልቅ ነው። እዩት። 1 ተኩል በሉት። ከላይ 1 ከታች 1 ተኩል። ወደዛ ደግሞ እስኪ 1 2 ወደዛ 2 በጣታችሁ ያኔ ግምትን እያሳየኋችሁ ነው። ስፋቱ ማለት ነው 2 በ2
ትልቅ ነው ፍሬዘሩ። እናንተ በግረዱ እንጂ ይይዝላችኋል በግ። ውስጡ ደግሞ ይሄ 1 2 3 መደርደሪያ ያለው አራተኛው ዱርግ ነው ወይም መሳቢያ ማለት ነው። 1 2 3 4 ደግሞ የዚህ እንትን መደርደሪያ ያለው። እሺ በሩ ላይ ስካይ ላይ ይላል። ይሄ ስንት ነው? 460 ሊትር ነው። ትልቅ ነው ይሄ 460 ሊትር ነው። 74,000 ብር ነው ዋጋው። ይሄ 74,000 እሺ። ስካይ ላይ የሚባለው ሊትሩ ራሱ ትልቅ ነው። ይሄ ደግሞ ይሄም ቁልፍ አለው እዩት። ይሄ ደግሞ ናሪኖ ይባላል። ማሪኖ መስሎ ይቆይ ማሪኖ ይባላል። መርካው ማለት ነው። እጁ እንዴት ያምራል ማሻአላህ። እሺ ፍሬዘሩ በሬል እንትን የለውም ዱርግ የለውም። 1 ተኩል ከላይ 1 2 ከትንሽ 2 ስፋቱን እያሳያችሁ ነው። እሺ እዚህ ጋር መደርደሪያ ይሄ ለየት ያለ ነው። አያችሁት? ይሄን አንዴ ብረዶ ከያዘ አታይልም። ያኔ እቃ ታስቀምጡ ቶሎ አይቀዘቅዝ እንትን አይልባችሁም፣ አይሟሟም። ምክንያቱም ይሄ ተርጅ ስለሚይዝ ቆንጆ ነው ይሄ መደርደሪያው። እሺ 1 2 3 መደርደሪያ ያለው አራተኛው ዱርግ ነው። እነዚህም 4 ናቸው። አንዱ ወልቃ መሰለኝ ይላል። 1 2 3 4 መደርደሪያ የበር መደርደሪያ አለው። ይሄ ስንት ሊትር ነው? ማሪ ነው 390 ሊትር ነው። ዋጋው ደግሞ 70,000 ብር ነው። 70,000 የወር ደሞዝ። እሺ ይሄም ቁልፍ አለው እንደምታዩት። ቪክቶር ይባላል ደግሞ ቪክቶር። እሺ ስንከፈተው ማሻአላህ የለውም እንትን ይሄን። እሺ እዚህ ላይ ስፋቱ 1 2 2 ወደዛ እርግጠኛም ወደም 2 ነው። እቺ ትንሽ ጠበብታለች። ይሄ ሰፊ ነው። ሃይ ሰፋ ይላል። እቺ ጠበብታለች። እንደ መደርደሪያውም ደግሞ ይሄ ቆንጅዬ ነው እንዳልኳችሁ። አንዴ በረዶ ከያዘ ለብዙ ሰዓት ይቀመጣል ማለት ነው። ታሽጓል። ይሄ እና ተከፈተ እያልኩ የታሸገውን ጉድ የፈላ ሲቆይ ልክፈትና ልንጣ ከፈትኩት። አልተደረደረም እንጂ ገና አዲስ ስለመጣ ገና እየወረደ ነው። 1 2 3 መደርደሪያ ያለው እናንተ በዚህ ያው ክፍተቱ አለ። በምፈልጉ ሳይዝ መደርደር ነው። አራተኛው ይሄ ነው። 1 2 3 4 የበር መደርደሪያ አለው። ማሻአላህ። ይሄ ስንት ሊትር ነው? ቪክቶር ቪክቶሪያ 400 ሊትር ናቸው። 400 ሊትር ነው ይሄ ቪክቶሪያ 64,000 ብር 64,000። እሺ ይሄ ደግሞ ቦዝ ይባላል። ቁልፍ አለው። መስታየት እናቴ እኔን ያሳያል ሙሉን። ወይ ገነጠልኩት የሰው እንትን እዚህ ጋር የወጣ ነው። ተመሳሳይ ነው እንትናቸው። ይሄ እዚህ ጋር ይሄ መደርደሪያው ያልኳችሁ ይሄ ነው። እዩት። አሁን ይሄን ውስጡ ውሃ አለ። እያችሁት የራሱ ውሃ ነው። ሲሰራ ጅምድ ይላል። ከዚህ ጅምድ ካለ ቀብታ አስቀምጡ እዚህ ጋር ቶሎ ያቀዘቅዝላችኋል። መብራትን ቢጠፋ ቶሎ እንትን አይልም። ቀዘቃጅን ቶሎ አይለቅም። ምክንያቱም ይሄን ጅምድ ስለሚል ስፋቱን እንግዲህ በዚህ ለኩት 2 ወደዛ 1 2
መስቀል ይቻላል። ቪዲዮ እንዳይረዝም ነው እንደዚህ ማለት ነው። ኦ ማይ ጋድ ይሄ ራሱ ገና አልተደረደረም። 1 2 3 መደርደሪያ ያለው አራተኛው ይሄ ነው። 1 2 3 4 መደርደሪያ ያለው በሩ ላይ አዩት። ይሄን ይመስላል። ቦስ ስንት ነው? ስንት ሊትር ነው? እሱ ማለት ነው 400 ሊትር ነው። ይሄም 64000 ነው ዋጋው። እሺ እሺ አሁን ይሄ ማን የሚባለው ደግሞ ጎልድ ቪው የሚባል ፍሪጅ ነው። የስ በኔ ቁም ለክ ነው በቁመቴ ለክ ነው። አጠረም ትላለች ከቁመቴ ግን ጎኗ ሰፊ ነው። ስንት ሊትር ናት? 360 ኦኬ እሺ እሺ ውስጡና የነየው ፍሬዘሩን ሁለት ወደ ውስጥ እንትን አለው ርዝመት አለው። ቀጭን ይሆኑ እንጂ አንድ ናቸው በእጅ ወደ ውስጥ ደግሞ ሁለት ርዝመት አለው። ይሄ ፍሬዘሩ ነው። ቶሎ የማይከፈተው ያው ታውቃላችሁ ይሄ ስለያዘው ነው። ሌላ እንደመስላችሁ ይሄ ማለት ነው። መቀመጫ ላይ ሲቀመጥ ደግሞ ቆንጆዬ ይሆናል። ይሄ መደርደሪያው ብዙ ነው። 1 2 3 4 መደርደሪያ ያለው የዚህ መደርደሪያ መስታየት አይደለም እንደዛኞቹ ማለት ነው። አራተኛው ኖርማል ይሄ ነው። 1 2 3 ይሄ 3 መደርደሪያ ያለው ከበሩ ላይ የእንቁላሎቹ እዚሁ የተሰሩ ናቸው። ተንቀሳቃሽ አይደለም። እሺ ዋጋው ስንት ነው? ይሄ መካከል 62000 ጎልድ ቪው 62000 ቁልፍ አላት። ይቺ ደግሞ ጭራሽ ትንሽዬ ናት። ይሄ እዚህ በቃ ትንሽዬ ናት። ማርካው ወይም ብራንዱ ሌጀንድ ይላል። አሁን ዋጋው በቀሪም ልናገር 47000 ብር ናት። አያት ይወት አጠር ያለች ናት። 47000 ስንት ሊትር የጠየቁ ነው? በዛው አንድ ትንሽ ይቻል ጠበብ ያለኝ ነው። 220 ሊትር ነው። 46000 ብር። ይሄ የፍሬዘሩ ተልጅ ማኖሪያ የእንቁላል ማስቀመጫው ቁልፉ ምናምን ነው። እሺ ስፋቷ 1 2 ወደዛ 2 ናት፣ ወደዚህ 1 ናት፣ ወደዚህ 1 2 ወላ ያልታወቀባት ሙጫ መስላት አለና ማሻአላህ። እሺ ደግሞ ከታች እንያት 1 2 መደርደሪያ ያለው ሶስተኛው ይሄ ነው። መስታወት ነው ሶስተኛው መሳቢያ ጋር 1 2 3 የበር መደርደሪያ ያላት ጠባብ ሆኖብኝ ነው ቴሌቪዥኑ ጋር ተቀራርቦ 46000 ብር። እሺ ዋጋ ይሄ ይመስላል። ይሄ ቢዛ መጋገሪያ ነው። እስኪ ጠይቃ ስንት እንደሆነ በቃ ዛሬ በፍሪጅ ብቻ ነን ዛሬ እንደዚህ ቤት በፍሪጅ ነን ዛሬ። ደግሞ ሌላ ቀን ደግሞ እንደዚህ ኦቨኖችን ልቀርጽላችሁ። በሰብስክራይብ ላይክ አድርጉ፣ ሼር አድርጉ። እናንተ ባትፈልጉ ሌላ የሚፈልጋለ እንዲደርሳቸው ማለት ነው።